ዛሬ በማሳያችሁ አፕሊኬሽን እንደምትዩት ወደ $20 ሰርቻለሁ። እናንተም ዛሬ ማሳያችሁን ነገር ስቴፕ ባይ ስቴፕ ተመልክታችሁ ተግባራዊ ካደረጋችሁ እናንተም ልክ እንደኔ ዶላር የማሰሩበት ምንም ምክንያት የለም። ከናንተ የሚጠበቀው ይሄን ቪዲዮ ሁላችሁም ላይክ አድርጋችሁ መጀመር፣ ሰብስክራይብ በማድረግ የኛ ፋሚሊ ቦን ነው። አሁን ቀስታ ወደ ፕሮግራሙ እናልፋለን እና አፕሊኬሽኑን ለማግኘት ከታች ኮሜንት ላይ ባት ብዬ አስቀምጬላችኋለሁ። እሱን ሊንክ ስትጫኑ ቀስታ ከፕሌይ ስቶር ያወርድላችኋል። ከዛ መቅጠል ሳይን አፕ የሚለውን ተጭናችሁ የጉግል አካውንታችሁን አንዱ የተመቻችሁን ትመርጡና ሳይን አፕ ታደርጋላችሁ። ከዛ መቅጠል የሚጠይቃችሁ እዚህ ጋር አንዳንድ ነገሮች አሉ። ለምሳሌ ቋንቋ ትመርጣላችሁ። ከዛ መቅጠል እጹታ ያስመርጣችኋል። ከዛ እጹታችሁን ታስገባላችሁ። ከዛ መቅጠል ኢንቪቴሽን ኮድ የሚለው ቦታ ላይ እዚህ ስክሪን ላይ ያስቀመጥኩላችሁን ኢንቪቴሽን ኮድ ታስገቡና ኔክስት ትሉታላችሁ። እና እዚህ አፕሊኬሽን ላይ ገንዘቦችን የምትሰሩባችሁ ሁለት የተጣሩ መንገዶች አሉ። አንደኛው በጣም ብዙ ገንዘቦችን የምትሰሩበት ሲሆን፣ ሁለተኛው ደግሞ ለመስራት የሚያለፋችሁ ነው። የመጀመሪያው ብዙ ገንዘቦችን እንድታገኙ የሚረዳችሁ ምንድን ነው? ሰዎችን መጋበዝ ነው። ሰዎችን ስጋብዙ በእናንተ ሊክ ስፒን ይሰጣችኋል። ያንን ስፒን በመጠቀም እናንተ ስፒን እያደረጋችሁ ሪዋርዶችን በመሰብሰብ $10 ጀምሮ ዊዝድሮ ማድረግ ትችላላችሁ ማለት ነው። እሱም ፕሮሰስ አሳያችኋለሁ። ሁለተኛው ደግሞ ከ15-20 ደቂቃ ላይቭ ላይ ቁጭ ብሎ መቆየት ነው። በዚህን ጊዜ አንድ ስፒን ይሰጣችኋል። ያንንም ተጠቅማችሁ ስፒን እያደረጋችሁ ሪዋርዶችን መሰብሰብ ትችላላችሁ ማለት ነው። እና ቀስታ ወደ ስራው ከመግባታችን በፊት በመጀመሪያ ወደሚለው ከገባችሁ በኋላ እዚህ ጋር እንደምታዩ ቬሪፋይ ነው የምትላለች። እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ መቅጠል ፌስ ቬሪፊኬሽን ይላችኋል እና እዚህ ጋር ላይት ያለበት ቦታ ላይ ሆናችሁ ፊታችሁን ስካን በማድረግ ቬሪፋይ ታደርጋላችሁ። የጋበዛችሁትን ሰው ልክ እንደዚህ ቬሪፋይ ሲያደርግ ነው ሁለት ስፒን የሚሰጣችሁ። ዝም ብሎ ግን ከገባ ቬሪፋይ ካላደረገ አንድ ስፒን ይሰጣችኋል። እና ቬሪፋይ አድርጋችሁ ከጨረሳችሁ በኋላ ልክ እንደዚህ ኢንተርፌስ ያመጣላችኋል። እኔ መጀመሪያው ሰዎችን በመጋበዝ ነው ገንዘቦችን የምታገኙት። እዚህ ጋር ከታች ትመጡና ኢንቫይት የምትላለች እሷን ትጫናላችሁ። ስቴፑን ተከተሉ። በመቀጠል ኢንቫይት የሚለው ከገባችሁ በኋላ ልክ እንደዚህ ኢንተርፌስ ያመጣላችኋል። ይህ እንደምትዩት መጀመሪያ $8 ካሻውት አድርጌያለሁ። ነገር ግን ዊዝድሮ አላደረኩም። ምክንያቱም ከ100,000 ጀምሮ ማለትም ሚኒመም ዊዝድሮ ማድረግ የሚችሉት $10 ነው። ሁለተኛ ላይ ግን ካሻውት የማድረገው እንደምትዩት $20 ነው። እኔ $20 ደግሞ ካሻውት ለማድረግ ትንሽ ስፒን ያስፈልገኛል። እሱም እንዴት እንደሆነ አሳያችኋለሁ። እና ወረድ ስሉ እዚች ጋር ኢንቫይት ፍሬንድ የሚል አለ። እሱን ትጫናላችሁ። ከዛ መቅጠል እዚህ ጋር የምትመለከቷትን ኢንቪቴሽን ሊንክ አለች። እኛን ኮፒ ታደርጉና ለምታውቋችሁ ሰዎች ለምሳሌ ቤታችሁ ውስጥ ለእናት ሊሆን ይችላል፣ ለአባት፣ ለወንድም፣ ለአጎት፣ ለአክስት፣ ለጎረቤት ሊሆን ይችላል። ለምታውቁት ሰዎች በጠቅላላ ትልኩና ቬሪፋይ እንዲያደርጉላችሁ ማድረግ ነው። በትንሹ 10-11 ሰው ብጋብዙ ይህ ማለት ቬሪፋይ ካደረጉ 22 ስፒን ይኖራችኋል። ያንን ስፒን ተጠቅማችሁ ደግሞ ስፒን ስታደርጉ ምን ታገኛላችሁ? ሪዋርዶችን ታገኛላችሁ። ያንን ደግሞ ወደ ገንዘብ ትቀይራላችሁ። አሁን ላይ በደንብ ፖይንቶችን የምታገኙ ሰዎችን ስጋብዙና በምታገኙት ስፒን ነው። ምክንያቱም ሪዋርድ እንድታገኙ የሚያስችላችሁ ስፒን ስለሆነ ስፒኑን ደግሞ በደንብ የሚሰጣችሁ ሰዎችን ስጋብዙ ነው። ላይቭ ላይ ግን አሁን ላይ በጣም እየቀዘቀዘ ነው። አንዳንድ ይሰጣል፣ አንዳንድ አይሰጥም። አፑ እንደተጀመረ አካባቢ ግን በደንብ ፖይንት እየሰጠ ነበር። አሁን ላይ ግን ላይቭም እንደ አዲስ ይጀመራል እየተባለ ነው። በ15 ደቂቃ ስቆዩ 2 ስፒን ይሰጣል የሚባል ነገር ሊጀምር ስለሆነ በጊዜ ጀምሩ። ከዚህም በተጨማሪ ዴሊ አንድ ስፒንም ሊሰጥ ስለሚችል አሁን ብትጀምሩና ያ ጊዜ ሲጀመር በደንብ ብታፍሱ ተመራጭ ነው። ምክንያቱም ብዙ ሰው ወደዚህ አፕሊኬሽን እየገባ ስላልሆነ እናንተ ደግሞ ቀድማችሁ ጀምራችሁ ሰው ሳይበዛ በደንብ ሰብስቦ አሁን ስፒን ካገኛችሁ በኋላ ምንድን ነው የምታደርጉት? አሁን እኔ እዚህ ጋር እንደምታዩት አሁን እኔ 2 ስፒኖችን ኮሌክት አድርጋለሁ። 2 ስፒኖች አሉ ማለት ነው። እናንተም ስፒን ካገኛችሁ በኋላ እዚህ ጋር ከታች እንደምታዩት ኮሌክት የምትላለች እሷን ትጫናላችሁ። ከዛ ኮሌክት አድርጋላችሁ። በመቀጠል እዚህ ጋር ትመጡና ስፒን የሚለውን ትጫናላችሁ። እዚህ ጋር ስፒን እያደረገ የመጀመሪያው ምንድን ነው የሚያደርግላችሁ 80,000 ፖይንት እንደሞላላችሁ ካሾት ታደርጋላችሁ። እዚህ ጋር የካሾት ስላደረግኩት ነው። ቀጣዩ ደግሞ 100,000 ነው። ስለዚህ ምን ታደርጋላችሁ? እዚህ ጋር እየመጣችሁ እናንተ በደንብ ስፒን ታደርጋላችሁ። እና እዚህ ጋር ስፒን ስታደርጉ ማወቅ ያለባችሁን ነገሮች ልንገራችሁ፣ ብዙ ሳይነግራችሁ። እሱም ምንድነው? ለምሳሌ የመጀመሪያው 80,000 ሞላላችሁ በል። የመጀመሪያው 80,000 ስለሆነ 80,000 ከሞላላችሁ በኋላ ቀስታ እዚህ ጋር የምታዩት ካሻውት አይደርሳችሁም። ምክንያቱም በመጀመሪያ ዳይመንድ ይመጣላችኋል። እዚህ ጋር ለምሳሌ ከዳይመንድ ቀጥሎ መጨረሻ ያለባችሁ እዚህ ጋር ለምሳሌ 43.28 እዚህ ጋር ፖይንት ነገር አለችን መጨረስ አለብኝ። ግን ከዚህ በፊት ልክ 80,000 ፖይንት እንደሞላላችሁ ወደ 20 የሚጠጋ ዳይመንድ መጨረስ አለባችሁ ስፒን
ካደረጋችሁ መጀመሪያ አካባቢ 2-3 ዳይመንድ በአንድ ስፒን ይሰጣችኋል። ነገር ግን ከዛ በኋላ አንዳንድ ነው የሚሰጣችሁ። ስለዚህ ወደ 10 ምናምን ስፒን ሊያስፈልጋችሁ ይችላል። ያንን ዳይመንድ እንደጨረሳችሁ ደግሞ ካሾት ለማድረግ እዚህ ጋር የምትመጣ ፖይንት ነገር አለች። እቺ ፖይንት እንደመጣች እድለኛ ከሆናችሁ ወዲያውኑ ካሾት ይደርሳችኋል። አሊያም ደግሞ በጊዜ ሂደት ቀስ እያለ እዚህ ጋር እንደምትወት ፖይንቱ እየቀነሰ የሆነ ሰዓት ላይ ካሾት ይደርሳችኋል። ይህ ዜሮ እስከሆነ ራሱ መጠበቅ አይጠበቅባችሁም፣ ወዲያውኑ ስፒን ሊደርሳችሁ ይችላል። ልክ እንደዚህ ያደረጋችሁ ነው ስፒን የምታደርጉት ማለት ነው። 200 ሺህ ከሞላላችሁ በኋላ አሁን ለምሳሌ 200 ሺህ ሞልቶልኛል። ዳይመንዱ ጨርሻውን ይቀረኝ ይሄኛው ነው። ስለዚህ ስፒን እያደረግኩኝ ይህን ባልጨርስም በመሀል ግን ድለኛ ኮንኩኝ ካሾት ይደርሰኛል ማለት ነው። እንደደረሰኝ ደግሞ ማውጣት እችላለሁ። እንደዚህ እያደረጋችሁ ነው የምትሰሩት። 80 ሺህ ስለሞላላችሁ ወዲያውኑ ካሻቱ ማድረግ ትችላላችሁ ማለት አይደለም። ስፒን እያደረጋችሁ መጨረስ ያለባችሁ ነገሮች አሉ ማለት ነው። 100 ሺህ ከሞላላችሁ በኋላ እንዴት ነው ዊዝድሮ የምታደርጉት? እሱን ደግሞ ነገር ላሳያችሁ። እዚህ ጋር ከላይ ካሾት የምትላለች አይደለ? እሷን አንድ ጊዜ ክሊክ ታደርጋላችሁ። እንደዚህ ኢንተርፌስ ያመጣላችኋል። እዚህ ጋር ካሾት ያደረኩት 80 ሺህ ነው። እናንተም ከዛ በላይም ከሆነ እዚህ ጋር ያመጣላችኋል። በመቀጠል ካሾት የምትለዋን አንድ ጊዜ ትጫናላችሁ። ከዛ መቀጠል ከረንት ከረንሲ የሚለውን ትጫናላችሁ። ከዛ እዚህ ጋር ዩኤስዲቲ የሚል አለ። በጣም ደስ የሚለው ነገር በዩኤስዲቲ ነው። ዩኤስዲቲ ደግሞ አሁን ላይ ኤክስቼንጅ ላይ ያለው ዋጋ ከ185 ከ190 ነው። ስለዚህ አሪፍ የሆነ ነገር መስራት ትችላላችሁ። $10 እንደምንም ብላችሁ ብታወጡ 10 ሲባዛ በ187 ወደ 1800 አካባቢ ታገኛላችሁ ማለት ነው። ቀላል አይደለም። እዚህ ጋር ዩኤስዲቲ የሚለውን ትመርጣላችሁ። ከዛ መቀጠል ፔመንት ሜትድ የሚለውን ደግሞ የኛውን ትጫናላችሁ። ከዛ መቀጠል ከታች ዩኤስዲቲ ቲአርሲ የሚለውን ትጫናላችሁ። ከዛ መቅጠር እዚህ ጋር እንደምትወስ እኔ 80 ያለኝ፣ ነገር ግን ለማውጣት ግዴታ ስንት መሆን አለበት? 100 ሺህ መሆን አለበት። ስለዚህ 200 ሺህ ክሌም እንዳደረኩኝ 200 ሺህ ዊዝድሮ ማድረግ እችላለሁ። እዚህ ጋር ዊዝድሮ ሲስተሙን ፕሮሰሱን ላሳያችሁ። እዚህ ጋር ማስገባት ያለባችሁ አድሬስ አለ። የምታስገቡት አድሬስ ደግሞ የቲአርሲ 20 አድሬስ መሆን አለበት፣ እንዳትሳሳቱ እዚህ ጋር። ስለዚህ እንዴት አድርጋችሁ አድሬሱን እንደምታመጡና እንዴት ኮፒ አድርጋችሁ እንደምታስገቡ ደግሞ ላሳያችሁ። ወደ ኤክስቼንጃችሁ ትገባላችሁ። ወደ ባይናንስ፣ ሜክስ፣ ኦኬክስ፣ ባይቢሎን ቻርት ትገቡና አሴት ውስጥ ከገባችሁ በኋላ ዋሌት ውስጥ ጋር ዲፖዚት የምትላለች እሷ ውስጥ ትገባላችሁ። በመቀጠል ኦንቼን የሚለውን ትጫናላችሁ። ከዛ በመቀጠል ዩኤስዲቲ የሚለውን ትመርጣላችሁ። ከዛ እዚህ ጋር ነው ጨዋታው ብዙ የሚባላው። እናንተ እዚህ ጋር መምረጥ ያለባችሁ የቲአርሲ 20 አድሬስ ነው። የሌላ ሳይሆን እዚህ ጋር ትሮን ወይም ደግሞ ቲአርሲ 20 አድሬስ የሚል አለ። እሱን ትመርጣላችሁ። ሌሎችን ከመርጣችሁ አይገባላችሁም፣ ትበላላችሁ። ስለዚህ ይህን ከመርጣችሁ በኋላ አድሬሱን ኮፒ ታደርጋላችሁ። ከዛ ትመለሳላችሁ። በመቀጠል እዚህ ጋር ዩኤስዲቲ አድሬስ የሚለው ቦታ ላይ ታስገባላችሁ። በድጋሚም እዚህ ጋር ኮንፊርም ታደርጋላችሁ፣ አድሬሱን ታስገባላችሁ። ከዚህ ጋር 100 እንደሞላላችሁ ማውጣት ትችላላችሁ። እኔ ጋር እንደምትወት አልበራም፣ ምክንያቱም $8 ወይም ደግሞ 80 ሺህ ስላለኝ ነው። ሚኒመም ደግሞ $10 ነው ማውጣት የሚቻለው። ከዛ ዊዝድሮ የሚለውን ስትጫኑ ወዲያውኑ ከ3 እስከ 5 ደቂቃ ባለ ውስጥ የሚገባላችሁ ይሆናል ማለት ነው። በዚህ መንገድ መስራት ትችላላችሁ። ሌላኛው ደግሞ መሞከር ያለባችሁ ላይቭ ላይ ቁጭ ስትሉም ፖይንት አንዳንዴ ይሰጣል። ስለዚህ እዚህ ጋር መታችሁ የተመቻችሁን ከፍታችሁ ከ15 እስከ 20 ደቂቃ ስቆዩ ወደ አንድ ስፒን ይሰጣችኋል ማለት ነው። እሱንም ሞክሩት። ግን ወደፊት ብዙ ፊቸሮችን ይዘው እየመጡ ስለሆነ ከአሁኑ ሳይበዛ ጀምሩት። ከዚህ ጋር የተያዘ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ከታች ኮሜንት ላይ አስቀምጥኩላችሁ ሊንክ በመጠቀም አፑን አውርዳችሁ ገንዘቦችን መስራት ትችላላችሁ። ይመቻችሁ።